በትራንስፖርት በአመት ከ3 ቢሊዮን በላይ እየደጎምን ነው። በተለይ ቀላል ባቡር ወደ አዲስ አበባ ከመጣ በኋላ ወጪው ቀላል እንዳይመስላችሁ። በእነኚህ የከተማ አውቶቡሶች የምንሰጠው አገልግሎት ክፍያ መስሪያ ቤቱንም አያስተዳድርም። ወደ 3 ቢሊዮን እና ከዛ በላይ ድጎማ እያቀረብን ነው። ህዝባችን እያገለገልን ያለነው ተጨማሪ አውቶቡሶች ያስገብተናል። አሁን ደግሞ ሁልጊዜ በዚህ መልክ ከመንሄድ ብለን እግረ መንገድ መረጃ ለመስጠት በመንግስትና የግል አጋርነት የቱር ኦፕሬተር ልክ ሌሎች ሀገሮች ላይ እንዳየነው አዲስ አንድ ፕራይቬት ቱር ኦፕሬተር አግሪመንት ገብተን ስራውን ሰጥተናል። ኤሌክትሪክ ባሶችን በዛ በኩል እንዲመሩ እና አገልግሎት እንዲሰጡ የማድረግ ስራ የሰራ ነው። እስኪ እዚህ ጋር የመንግስት ዊክ ሳይድ ይሆን ወይ እንደዚህ አይነት አገልግሎትን መስጠት የመንግስት ደካማው ጎን ይሆን ወይ የሚለውን ፍተሻ አድርገን ነው። ምክንያቱም ስለ መንግስት የሚያገለግላቸውን አገልግሎቶች አንዳንዶቹን አውትሶርስ እናርግ። በተለመደው መንገድ ብቻ አገልግሎትን ማሻሻል አንችልም። ከተለመደው ወጣን በልበለን አንዳንድ አገልግሎቶችን ልክ ጽዳት፣ ጥበቃ የመሳሰሉትን ከመንግስት መስሪያ ቤት ያወጣን እንደመጣ ነው። በ100 አውቶቡሶች ጀምረናል። ቀስ ብለን አጠቃላይ የፓብሊክ ትራንስፖርት ወይም ደግሞ የአውቶቡስ አገልግሎት መስጠት ዋና አላማውን ሳይስት ማህበረሰቡ ላይ ጫና ሳይፈጥር በፕራይቬት ኦፕሬት መደረግ የሚችልበትን እየሞከርን ነው ማለት ነው።